ዘለኝ ነዘኝ ወይ ዘለኝ ይቀፈኝ በቃ አረጂ ሰራሱ ቢላል ያብሻል እንዴ እዚህ ቁጭ እንዴ አንተ ነው ይሽዳለው ግን ራይድ እንጥራና ይጀት ይድ እሺ እዚህ ጋር ይመጣል ራይዱ ጥራው እስቲ እዚህ ጋር ከመጣ እንዴት ይመጣል ደግፊሽ እስከዛሉ ሰዳ እዛለኝ እንዴ አንቺን የምታክል ሴትዮ እንዴ አልተሰማሽ ምን ችግር አለ ሰላም ሰላም ውድ የሶል ቤተሰቦች እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንግዲህ ዛሬም ደግሞ ተመልሼ መጥቻላችኋለሁ ዛሬ ደግሞ ተመልሼ ስመጣላችሁ ምን መሰላችሁ ሶልን የዛሬ የሶል ልደት ነው እና ልደቱን በማስመልከት ፕራንክም ስጦታም ሁለቱንም ይዤናችሁ ነው የመጣሁት መጀመሪያ ግን ስጦታ ዝም ብሎ አይሰጠውም በደንብ ሰቅየት ታረጋዋለሁ አሞኛል እላለሁኝ እና ምን እላለሁ ሲያመኛል ብዬ እዘለኝ እላለሁ ቀፈኝ እንዲህ አድርገኝ እዚህ ጋር አሞኛል ሽልኝ እላለሁ ያን ጊዜ ሲነካኝ እኔ ደግሞ ምናል አትንካኝ የጋት ሲያዝለኝም በቃ ሄጋ ያመመኝ ነው እዚህ ጋር እንደዚህ እያልኩኝ አሰቃየዋለሁ እና ደግሞ እሱ እንደዛ ሳሰቃዩ ምን እንደሚል አየዋለሁኝ ከዛ በስተመጨረሻ ደግሞ ያው ስጦታ ሲሰጠው ሰርፕራይዝ ይሆናል ብዬ አስባለሁ እንግዲህ ውድ ቤተሰቦች እናንተ ደግሞ አግዙኝ እንዲሳካልኝ በደንብ አድርጋችሁ አግዙኝ ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ ላይክ ሼር ያረጋችሁ አበረታቱት ወንድማችንን እና ደግሞ እናንተ ምን እንድመጣላችሁ ከፈለጋችሁ ደግሞ ምን አድርጉ ኮሜንት አድርጉልኝ ሲሆን ትንጣ ያላችሁ ኮሜንት እሺ እና ጠብቃለሁኝ በራሴ ቻናል እመጣለሁኝ እና ብረን እንጠብቀዋለን ደውለን እንጠራዋለን ይመጣል እና እዚህ ጋር ሲመጣ እንግዲህ ያው በደንብ አድርጌ ይታረጋዋለሁ አብራችሁን ቆዩ እንጠብቀዋለን እየመጣ ነው ያውላችሁ እንግዲህ አሞኛል በቃ ሃይ ተናክ ወይዘሪት ቁጭ በል ምንድነው እንደዚህ ነው ሰላም ምትይ አሞኛል በጣም ነው ማለት አይሽ ደህና ነሽ ነው ምንድነው እንደዛ ቻክለሽ በጣም ነው ያመመኝ ባክህ እና ያመመው ሰው ካሜራ ይዞ መናፈሻ ውስጥ ቁጭ ብሎ እንደ እንትን የሚለው ኧረ እኔ በጣም ነው ያመመኝ እኔ እንሰራለን ብዬ ጠራውክ ግን አሞኛል ሲያቅተኝ ነው አንተን የጠራውክ ምንሽ ነው ያመመሽ ጉንፋኑ ተሰኛል ብለሽ ነበር ራሴን ወገቤን በቃ እየቆረጠመኝ ነው ይቆረጠመኛል ኧረ ጉድ እኮ ነው ምን ማለት ነው ደግሞ ይቆረጠ ያስቃል እንዴ አይ አስቅም ማለት እና ብርድ ነው መሰለኝ ወገቤን ምናምን በጣም እያመመኝ እና ወጌሻ ምናምን አራትን ከኙኒ እያመመኝ ነው እንዴ ያማል እንዴ አሞኛል እኮ እንዴ ራሴን እዚህ ጋር ይወጋኝ ነው ወይኔ እኔ ደሽ ሆስፒታል ነኝ እንደነከኝ ዘለኝ ነዘኝ ወይ ዘለኝ ወይ ቀፈኝ በቃ እንዴ ራይድ ልጥራና እንትን እንዴ እንድታዝልኝ ነው እንዴ እዚህ ጋር ራይድ አይመጣም እኮ እዛ አስፋልት ድረስ ዘለኝ አስፋልት ድረስ ራይድ ይዘን እንሂድና ወይ እንትን ብላ እስከዛ ድረስ ይዘሽ ልሂድና እንትን በይ ምንሽን ነው ወይ ደግፈኝ በቃ አንሳኝ ቀስ ብለህ ወላ ሰውነትሽ ወይኔ እየሰመምከኝ እኮ ነው እንዴ የምርሽ አው የምሬን ነው አይ እያሳብሽ ነው ማለት ነው ራስ ወቅቶኛል እኮ እሺ ቁጭ በይ ቆይ እሺ ተረጋጊ በጣም እያመመኝ ነው ደግፈኝ እንጂ ተረጋጊ እሺ ቆይ ተረጋጊ ደግፈኝ ተው እንጂ ቀስ ብለህ ነው እንጂ ያመመው ሰው እንደዚህ ነው እንደምትይዘው እኮ ለያዝሽ ስለሻለ አትያገኝ እሺ ዘለኝ በቃ ወይ ዘለኝ እሺ ዘለኝ እንዴት አዚያ ልደግፍሽና ልሰድሽ እንዴ ያመመው ሰው እንዴት ነው በእግር የሚሄደው መቆም አቅቶኝ እግርሽን ማሞሻል አው እንዴ ዘለኝ እንጂ አራጂ ሰራሱ ቢላል እንዴ ያምሻል እንዴ ወይስ ነው አንተ እኔ እኮ አሞኝ ነው የጠራሁት ገና ከመምጣቴ ምንድነው የምትሰቀይኝ እንዴ የምርሽን ነው የምሬን ነው እና በሚን ጠራለሁ አስቸኩዬ እንደዚህ እንዴ ኩሽ እኮ ወይ ዘለኝ እሺ ዘለኝ ወይም ቀፍ አድርገኝና ዘይን ጣበቅ ኩሽ እኔ ልቀፍሽና እንዴ ታው እዚህ ትከሻኝ ላይ ያመመኝ ነው በጣም ብርድ ነው መሰለኝ ትናንት ሰራ ያመመኝ ነበር ምን ነበር እንትን ማለት ዝናብ ነበርና ሰሰራ ወገቤን ምናምን አትንካኝ ዘለኝ ነዘኝ ዘለኝ ጎንበስ በልና ኧረ እባክሽ እንዴ ዘለኝ ኧረ በማርያም እንዲህ ሰላም እሺ ቆይ ቁጭ በይ ቀስ በይና ቁጭ በይ
አረ እየሰማሁ እኔ እንዳስቀስ ቢክ ቆይ እሺ ቀስ ብዬ እንትን ምንሽን ልሽልሽ ወይኔ ጅና አንዴ ወገቤን ትኛለሽ አንዴ እጅ ምንሽን ያመመሽ እኮ ሁሉም ቦታ ነው ምን እንትን የሚለው ሁሉ ነገርሽ ነው የመጣሽ ጉድ አንተ እንደዚህ አይነት በሽታ አለ እንዴ አንተ የጠራውክ ምን ዘኝ እንድትሄድ ነው እንጂ እዚህ ቁጭ እንድትል እኮ እኔ እኮ ይዤሽ እሄዳለሁ ግን ራይድ እንጥራና ይዤሽ ልሂድ እሺ እዚህ ጋር ይመጣል ራይዱ ጥራው እስቲ እዚህ ጋር ከመጣ እንዴት ይመጣል ደግፌሽ እስከዛሉ ሰዳ እዛለኝ እንዴ አንቺን የምታክል ሴትዮ እንዴ አልተሰማሽ ምን ችግር አለ ለብርድ ልዘልሽ አሞኛል እኮ እንዴ ብርድ እኮ በጣም ነው የሚያመው ምን ሆነክ ነው እንዴ ወገብሽን እኮ ነው ብርድ የመታሽ ታዲያ እግርሽ ነው እንዴ እና ታዲያ ሲሄድ እኮ ግት ያለ ስንጥቅ ይልብኛል ለምንድን እንጃ ስንጥቅ ይልብኛል እና ከቤት ተነስሽ እንዴ አይ ተይ ተንኮል እያሰብሽ ኧረ እኔ አላሰብኩም ያማል ተንኮል እያሰብሽ አይ ለሆነ ነገርማ አለ የሆነ ነገር አለ ምን አስባለሁ እዚህ ቦታ የሆነ ነገር አስበሽ ነው እንጂ ብርድ ቢመታሽ አንቺ ከዛ እዚህ እንዴት ማለት ትችያለሽ እኔ ስመጣማ ከጓደኛዬ ጋር ነበር የመጣ ነው ቀስ እያሉ ከዛ እዚህ ሆኜ አየሩ እንደዚህ ድምን ብሎ አይታይክም ብርድ ስለሆነ ነው አይተነሳብኝ እኮ እሺ ምን ልርዳሽ እኮ ዘለኝ ወይም ቀፈኝ ዘኝት እኮ ልቀፍሽ አልኩ ዘለኝ እንዴት መደገፍ እኮ መደገፍ ኧረ ወይኔ ይሁን እንዴ ምን ነው አይዞሽ በቃ እሺ አይዞሽ ዘለኝ እኔ እንድታዝለኝ ነው ፈልገው አዘለኝና ይሄን ደረጃውን አውጣኝ አለበዛን እንደምንም በቃ አልወጣም ጭራሽ ደግፈኝ ልወጣው አልችልም እንዴት ነው የምወጣው እሺ ይሄን ደረጃ እኮ ልደግፍሽ እኮ ነው እያልኩሽ ያለው ዘለኝ አዝለኝ እንድትወጣ ነው ፈልገው እንጂ ምን ይላል እንዴ እንዳንድ ሰፈር እኮ ሰው ብቻ ነው እንዴት ነው አዝዬሽ የምወጣው ነው ወይ ጉድ አንተ ሰው ምን ይለኛል ትላለህ እንዴ ገና አይደለም ነው ግን እኔ አሞኝ እኮ ነው እንዴ እነሱ ራሱ እኮ ሊያግዙ ይችላሉ ገና እኔ እንዴ ለምንድን ነው ዘለኝ ዘለኝ እናንሳኝ ቀስ ብለህ ቀስ በል ቀስ እኮ እሺ ቀስ ያዙ ዘለኝ አቅፊ ልውሰድሽ እንደዚህ ደግፍ እሺ እንደዚህ ክፍ አድርገኝ እንደዚህ እሺ በጀርባዬ ነው በጀርባዬ እንዴ እንዴት ነው እንደዚህ ብድግ ወደ ላይ አዎ እንደዚህ ይተውሻል ከዛ ነው ወይስ ምንድነው እንዴ እና ህመሙ ይሻለኛል እንደዚህ ቅፍ ስታረገኝ እንዴ እንደዚህ አድርገው እንደዚህ አድርገው ቅፍ አድርገኝ ኧረ ወይኔ እንዴት ነው የምረጋጋው እንደውም ቁጭ በልና እግሬን ታሸኛለህ በቃ እግሬን እንዲሻለኛው እግሬን ቁጭ በል አንተ ነው ቀስ ብለህ ቀምጠለህ እሸኝ እግሬን እሸኝ አሁን አንዴ እንትን አለኝ አንተ ቀስ ብለህ ኧረ እባክሽ እንዴ ቀስ ብለህ እንደዚህ ቀስ በደምብ ቀስ በል ቀስ አይዞሽ ቀስ ወይኔ ያሳምሽ ቀስ በል ለማላ አሁን እየቆምሽ አልነበር እንዴ አንቺ ግን ምን እንደምታሰቃይ እና ታዲያ ያመኛል እኮ ስነካ አብጦ አይታይኩም እንዴ እኮ እንዴት እንዳበጠ ይሄንንም እንትን መጥቶሽ ነው ብርድ ቀስ ለዛሬ መጋኛ ነው አንቺ የመታሽ እንዴ ብርድ አይደለም ነው መጋኛ ደግሞ እስ ነው የሚመታኝ ምን አቀሉኝ ለሊት ስትንቀሽቀሽ ቀስ በል እንደዚህ ቀስ በል እንዴ ሰው ያመመው ሳሽታ አታውቅም እንዴ ደግሞ አንተ እኮ እሺ ቀስ በል አንተንማ ከመጥራት ራሱ እንደዚህ ሊሆን ይሻላል ነበር ቀስ ብላ አታሽኝ እሺ አይዞሽ በቃ እሺ ወይ የኛውን ምንሽን ስቲቆሽ ኧረ ቀስ ብለህ እንደዚህ እኔ እንዳሳየው አድርገህ እኔ ትችሽ ልሄድ ነው እንግዲህ የምር ትግስት ልሄድ ያተፈታ የት ነው የምትሄደው ምን ሆነሽ ነው ታዲያ ሳሽሽ አትሸኝ ቀስ በል ምናምን እኮ ታዲያ ያመመው ሰው ቀስ ብሎ ነው ዝም ብለህ አንተ እንትን እያልኩሽ ያሉት እንዴ እኮ ቀስ በላ ሲጀመር እንደዚህ ነው እንደምታሸው በስማ እኔስ ካንቺ ጋር እንትን ላገባሽ ይብላኝለት ወደፊት እኮ ያመመው ሰው እንዲህ ነው የሚታሸው እኮ ቀስ እኔ እኮ ወጌሽ አይደለሁም ቀስ በሚችለው አቅም እኮ እንትን እያልኩልሽ እኮ ነው እና ታዲያ ምንድነው ወይም ዘኝዳ ወጌሻ ገዘኝ እኮ እኔ ደግፌሽ እኮ ይዤሽ ልሂድ ስል እዛ ላይ እንታለሽ እንደዚህ ዛርግሽ ስል እንደዚህ ትኛለሽ አይደል እኔ መላርግ ቀስ በልሽ ቀስ ብለሽ ይዋይዋ እንደዚህ እንትን ብሎ ይው ደም ይራሱ እኮ አይ የሆነ ተንኮልማ እያሰብሽ ነው እንጂ እኔ አላውቅም አይበቃሽ እንጂ ጌታው ምን ቀን ነው አንቺ ጋር ያስተዋው እጄን ራሱ እንደዚህ አድርግልኝ እሺ ቀስ ብለህ እንደዚህ አንቺ የምራገር አሙሽ ወይስ እና ሲያመኝ እኔ መቼም አመመኝ ይላል እንዴ ይሄን ስነካሽ ይሄን አመመኝ አንዴ እሺ አይዞሽ ቀስ ብለህ ቀስ
እዚህ ጋር እየካው እንዴት እንደሆንኩኝ ብጥ ብሏል እኮ ብርዱ። እኔ ዘለኝ በቃ ሆነ ዘለኝና እንሂድ በቃ። አረ በግርሽ ይጊታ ይገኝ ዘለኝ በቃ እንድታዝለኝ ነው ፈልገው። እንኳን ሳይንስ እንዳዝልሽ ነው የምትፈልጊው? እንድትድኝ ነው? ቆይ እንዴ አዝለኝ እዛ ወይ ወጌሻው ጋር ወይ ሆስፒታል አንዴ ብቻ ላሳየሽ። እንዴት እንደሚያም አይ አልፈልግም። እምቢ ቢዩ የነካኝ አታሳምመኝ። ዘለኝ አንቺ ሰው ምን ይለኛል አሁን እንደዛ ብዬሽ? ዘለኝ እኔ አይመለከተኝም። በደንብ ዝም አልከኝ። አሁን ተፈትኝ ተራራ ሞራው እዘለኛ ሞታል እኮ እንደውም ያግዙሃል እነሱ ራሱ። በስማ እዘለኛ ትጥለኛለህ ካንተ ደግሞ። እሺ ነይ ያዥኝ። እሺ በደንብ ያዥኝ። ልጥለኝ ነው እንዴ አንተ? እኮ አውቀሽ ነው ልጥለኝ ነው እኮ አውቀሽ ነው። እሺ ነይ እሺ እኮ ይዤሽ ልሂድ። ያዥኝ። እሺ በደንብ ያዥኝና እንሂድ። እሺ እንዴ ምን ሆነሽ ነው? አንተ ቆይ እንዴ ነው እንደምታይ? አንቺ ህፃን ልጅ ነሽ እንዴ? እና ሌላ ሰው ማዚያ መጥቶ ያዛዝለኝ እንዴ? እሺ ማዚያ ላምጣ ፎቶ እኔ ትችሽ ልሄድ ነው። እሺ አትሰቀኝ። መሄድ የምትፈልጊ ሆነ ነኝ እኮ ዘለኝና እንዴ ምን ሆነሽ ነው? ምን ዘለኝ ምን እንደምትስቂው? እዘለኝ የምር ግን እየተጫወትሽብኝ ነው ግን አይደለም እና ምንድን ነው ታዲያ? ኧረ ዘለኝ ሲጀመር እዚህ ውስጥ ለምን ገባሽ? ኧረ እሺ ካመመሽ በዛው አትይኝ። እዚህ ውስጥ ምን እዚህ ድረስ እናስመጣሽ? እዚህ መጥቼ ማለት ነው እና ከዛ ልጠርቼክ እዚህ ትንሽ ዘና እንድንል ብዬ ይሄን ቦታውን ስለወደድከው እና ከዛ ስመጣ እዚህ በቃ ሰውነቴን ቅስፍስፍ አደረገ። እሺ በስነ ስርዓት ያዥኝና ውጪ። እሺ ኧረ በስመ አብ እኮ እሺ ነይ። እሺ ታዲያ እሺ ምን ላድርግ? እሺ እኔ ትችሽ ልሄድ ነው። እሺ የምር እኔ እኮ ስራ ትችኝ ነው የምትወት እንዴ? እኮ እኔ ራሱ እኮ በልዘለኛው እኮ እሺ ነይ። እሺ እንዴ ኧረ ቀና በል እኮ ታዲያ እንዴ ስል እንትን አትይ። ታዲያ ምን ላድርግ? እሺ እሺ አይ ረብ እንደዚህ ይዤሽ ነው እንዴ? ኧረ ወረዛ አይመለከተኝም በቃ እንዴ የምር ነው። ሲጀመር አሳመንከኝ። ምን አይነት ነው? ሲጀመር አላመመሽም። እሺ بسمها يقول له شلون እኮ هي አሁን እንትና ተብዬ አሁን መሰለኝ እንዳይሆን እንጂ ለማንኛውም ፍራንክ አይደለም እንኳን ተወለድክ አቢባርስ እንደዛ አፒበርስ ማኔ በማሲስ ደስ አላለህም? እንዴ ልደትህ እኮ ነው ዛሬ። እኔ ደግሞ ምን ሆና ነው ብዬ ስንቱን ማሰቤ ደግሞ እና ሞኛን ነበር እንዴ አንተ ስትመጣ እኮ እና ያደለው አበባ ጧፍ ማነው ሻማ ምናምን አብርቶ ነው እንጂ እዛ ላይ አሞኛል። መናፈሻ ለመናፈሻ እንኳን ተወለድክ። ለማንኛውም እንኳን ለዚህ አበቃ። ሃፒ በርዝዴ አጨብጭቡልኝ። እሷ መሰገናለሁ። ደስ አላለክም? እሺ ዛሬ በመወለዴማ ደስ ብሎኛል። አንቺ ነሻ ስራሽ እኮ ነው። ምን አረኩ? አሰረኝ ትያለሽ እና ምን ችግር አለው? ባዝልክስ ምን ችግር? እኔ ነኝ እኮ ያዘልኩ። ባዝል ያላልሽም እንዴ? ብታዝለኝ ምን ችግር አለው? አይ ለማንኛውም ግን አንቺ እብድ ነሽ እንዳሉ። እኔ እብድ ሆኜ ሳይሆን እኮ ማለት ነው ልደቱ ስለሆነ ለምን ጠርቸው እዚህ ፈታ ይልን ብዬ ይኸው ፈታ አደረኩ። እብድ ነሽ አንቺ። ኧረ እባክህ እብድ አይደለሁም። ለማንኛውም እንኳን ተወለድክልኝ ወንድማችን። እንዴት ነህ? ደህና ነኝ። እሺ ለማንኛውም ምን ተሰማህ? አይ እኔ እኮ ግርም የሚለኝ የሆነ ነገርሽ ነው። ኧረ ተው አሁን ማሞሻል እዛ እንደው በደንብ እንደምልድገምሽ እንዴ ተታመመኝ ነው እንዴ? ደህና የተሻለኝ እኔ ለብስ ስለወጣች ለነገሩ የኔ ጀርባ እኮ መድኃኒት ነው። ለማንኛውም የሆነ ነገር ይዤ ልመጥቻለሁ። ምን ይመስልካል? እስቲ ኬክ ነው ያው ለልደት ኬክ ነው። ከዛ ውጭ ምን ሊሆን ይችላል? ኬክ አላለም እና ከዛ ውጭ ኬክ ምን አንተ ህጻን ልጅ ነህ እንዴ? እና ለልደት ታዲያ ሌላ ምን ይደረጋል እንዴ? ለማንኛውም እስቲ ቤተሰብ እንዴ አኒ ስልክ መስሪ ደግሞ ቤተሰቦችን እስቲ አውራቸው። በጣም ይቅርታ ባለን ቅድም ለነገሩ እኮ ካሜራ ሳይ እንዲህ ብዬ ነገርኩት። ለማንኛውም ሰላም ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ እቺ ጽዮን በጣም ከአቅሜ በላይ የሆነች ነውና ልደቴን በማስመልከት አሞኛል፣ ፈንክቶኛል ምናምን እያለች እዚህ መታ ጉር ልሰራኝ ነበር። ለማንኛውም ደስ ብሎኛልና እና እንዴት ናችሁ እናንተ? ደህና ናችሁ ወይ?
ጠፋሁባችሁ። ከሰሞኑ ብቅ እንላለን፣ ብቅ እላለሁ እኔ። ለማንኛውም እኔ እኮ እንደዚህ ፍትን ያደረኩ በምክንያት ስጦታ ልሰጥ ፈልጌ እና ስጦታ ሲሰጥ በምክንያት ነው፣ በፈተና ነው እንዴ? እና እንዴ አንዳንዴ ልክ ስመጣ ከዛ ዋው እንኳን ተወለድኩ። ለማንኛውም አጨብጭቡ አጨብጭቡ። እሺ ለራሴ ኧረ በርዝዳይ ቶዮ ሃፒ በርዝዴይ ለሰለሞን በደበቀ ሸፈን አድርገው ይከፈትልክ። እንደ ሸፍኝ ቤተሰብ እንዳዩ ስጦታውን ብቻ ነው ማየት ያለባችሁ እናንተ። በጣም እኮ ስጦታ ተሰጥቶት የማያውቅ ሰው አስመሰለው እኮ እውነት። ዋው ፋሚሊ ሰዓት ጊዜ ተሰጠኝ ማለት ነው። በጣም ነው የማመሰግነው። ያው በጣም ሰዓት አርፋጅ ነው። ኧረ እባክሽ ለዛ ነው ሰዓት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነውና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በነገራችን ላይ የአንቺ ልደት ግን መቼ ነው? የኔ ልደት ደግሞ ነሐሴ 3 ነው የተወለድሽው? ዋው በፍስለታ ጊዜ ማለት ነው። እናከብርልሻለን ድል አድርገን። እኔ ግን እንዳንቺ አይደለሁም። እንደዚህ መናፈሻ ምናምን የሆነ ቴራዝ ላይ ምናምን አውጥቼ ነው ማከብርልሽ። እሺ ለማንኛውም ችግር የለውም። እስቲ ሰዓትን እጅ ላይ ሰራሰር እናርጋትና ከዚህ በኋላ ሰዓት ማርፈድ የለም። እቺን አስመልክተሽ ነው የሰጠሽ? አዎ ሰዓቱን እያየ በጊዜው እንዲመጣ ይኸው በጣም ሰው ባለው ነው የሚገዛው። እንደ ጊዜ እኮ ነው ጊዜ ይሰጣል። ነው ጊዜ እኮ ነው የሰጠችኝ በጊዜ እንድትጠቀም ነውና በጣም ነው የማመሰግነው። እሺ እግዚአብሔር ያክብርልኝ። እንትን ቁጥብ አድርገህ እንትን ትላለህ። ለማንኛውም እንኳን ተወለድክ፣ እንኳን ለዚህ ቀን አበቃህ። አመሰግናለሁ። መልካምን ሁሉ እንመኝልሃለን። መልካም እድል ቀሪ ቀኔን ዘመርህን ይባርክልሽ። ለራሴን በሰማርቅ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ጊዜ ሰጣኛለሽ። ጊዜ ማለት ነው ያው ሰዓት ስለሆነ አመሰግናለሁ። በቃ እኛም እናመሰግናለን። ውድ ቤተሰቦች እንግዲህ ሰብስክራይብ እያደረጋችሁ አበረታቱት። ተውት በቃ እናወራና እንጨርስ። እሺ ለማንኛውም እንኳን ተወለድክ እያላችሁ በኮሜንት አድርጉለት። ለማንኛውም እንኳን ተወለድክልን። መልካም ሁሉ እንመኝልሃለን። እሺ እና ቤተሰቦቼ አመሰግናለሁ ሁላችሁንም። ይሄን ቤት እንግዲህ ሰብስክራይብ እያደረጋችሁ እንድታበረታቱን እንጠይቃለን። ሰላም ሁኑልን። ቻው